ትግራይ ውስጥ እየተፈጠረ ያለው ነገር በጣም ያሳዝናል። ቶች ልጆቻቸውን ከውትድርና ለመከላከል እጃቸው ተረብሽና ለይት ወኺያት ቀትር ወኺያት በቅና በደም ጥርት አድርጌ ማውራት እችላለሁ። ከትግራይ ጋር ለየት ያለ ግንኙነት አለኝ። የመጣሁበት የሚያኮራኝ ወጣት ነኝ። የመጣሁበት የማልረሳ ወጣት ነኝ። ባይገርማችሁ ይህ አመት እየጠበቅኩት የነበረው አንድ ትልቅ ነገር አለ። አሸንዳ ማለት ከበዓል በላይ ነው። አሸንዳ ማለት ብዙ የትግራይ ተወላጆች አብረው ሴሌብሬት የሚያደርጉት ትልቅ የህፃንነት ትውስታችን ነው። አሸንዳ በጣም እየጠበቅኩት ነበር። እስካሁንም ነገሮች ሰላም ይሆናሉ ብዬ ጠብቄም ነበር። የትግራይ ወጣቶች በጣም ያሳዝኑኛል። ምክንያቱም ከማንም ፍጡር በላይ ተስፋ ያላቸው ወጣቶች ናቸው። ልክ እንደኔ ያለፈው አመት አሸንዳ ስመለስ ወደ መቀሌ የተሰማኝ ስሜት ምን እንደሆነ ልንገራችሁ። አብዛኛው ወጣት ምን ያህል እየሞከረ እንዳለ፣ ምን ያህል በእግዚአብሔር እየተማመነ እንዳለ ነው ያስተዋልኩት። ምን ያህል ተስፋ እንዳለው። የእነዚህ ወጣቶች ተስፋ ግን ባጭሩ እየተቋጨ ይገኛል። ብዙዎቻችሁ ሰምታችሁ ይሆናል አሁን እየተፈጠረ ያለው ነገር ትግራይ ውስጥ። በጣም አዝኛለሁ። አሸንዳ አንድ ወር ቀርቶት እኔ የጠበቅኩት ትግራይን ከፍ ማድረግ አለብኝ፣ ወጣቱን ማነቃቃት አለብኝ ነበር። ግን በዚህ ሰዓት እንደዚህ አይነት ነገር ያጋጥመኛል ብዬ አላሰብኩኝም። ከብዶኛል ለራሴ። እነዚህ ወጣቶች ያለቻቸው ጥቂት ተስፋ ይዘው ለመጓዝ እየሞከሩ እያለ አሁን እየተፈጠረ ያለው ነገር ግን ተስፋቸው በአጠቃላይ የሚቋጭ ነው። ውጊያ የእነዚህ ወጣቶች ጠላት ነው። አይናቸው ስመለከት፣ ፊታቸው ስመለከት ጀግንነት ይታየኛል። እነዚህ ወጣቶች ውስጥ ጀግንነት አያለው። ግን የማየው ጀግንነት የውጊያ ጀግንነት አይደለም። የማየው ጀግንነት የተስፋ ጀግንነት ነው። የሰላም ጀግንነት ነው። የመለወጥ ጀግንነት ነው። እነዚህ ወጣቶች ውጊያ መግባት አለባቸው ብዬ አላስብም፣ አላምንም። በዚህ ዘመን ውጊያ ወደ ኋላ እንጂ ወደፊት ሊወስደን አይችልም። እነዚህ ወጣቶች ይበቃቸዋል። አሁን የሚያድጉበት ጊዜ ነው። አሁን የሚለወጡበት ጊዜ ነው። እኔም እነሱን ለማስተማር ወጣቶቹን ለማነቃቃት ራሴን በጣም ሳዘጋጅ ነበረ። በተቻለኝ አቅም እንዴት አድርጌ እነዚህ ወጣቶችን ተስፋቸው ላስቀጥለው፣ እንዴት በራስ መተማመናቸው እንደገና እንዲመልሱ ላግዛቸው፣ እንዴት ቀና ብለው እንዲሄዱ ላግዛቸው፣ እንዴት ውስጣቸው ላይ ያለው ፍርሃት ለመቅረፍ ልሞክር። እነሱ ያለፉትን ነገር ባላልፍም ግን ልክ እንደ አንድ ወንድማቸው እረዳቸዋለሁ። ይህ ውጊያ ጓደኞች ያጣሁበት ውጊያ ነው። ይህ ውጊያ ወንድሞችን ያጣሁበት ውጊያ ነው። እመኑ። እንዲደገም ግን አልፈቅድም። ያመኛል በጣም። ታሪክ መደገም የለበትም። ከፍ ብለን መገኘት አለብን። ከታሪካችን ከፍ ብለን መገኘት አለብን። መስተካከል አለብን። በጣም ይህ መልእክት ለኢትዮጵያውያን ይሁን፣ ለሁላችሁም። ትግራይ ስትባል መሬት የምትመስላችሁ ከሆነ ተሳስታችኋል። ትግራይ ስትባል ብሔር የሚመስላችሁ ከሆነ ተሳስታችኋል። ትግራይ ከዛ በላይ ነች። ትግራይ ማለት ኢትዮጵያ ነች። ኢትዮጵያ ማለት ደግሞ ድንበር አይደለችም። ኢትዮጵያ ማለት ብሔር አይደለችም። ኢትዮጵያ ማለት
ሃይማኖት ብቻ አይደለችም። ኢትዮጵያ ፍቅር ነች። ኢትዮጵያ መከባበር ነች። ኢትዮጵያ አንድነት ነች። አንድነት ውስጥ ከሆን እነዚህ ወጣቶች እያለፉበት ያለው ነገር ይገባናል። ምንም ንግግርም አያስፈልግም። እንረዳቸው፣ እናግዛቸው፣ እንቁምላቸው። ሰዎች ናቸው። ስለዚህ ሁላችንም አብረን ለሰላም መቆም አለብን። ውጊያ አንፈልግም ማለት አለብን። የውጊያ ዘመን ላይ አይደለንም ያለነው። ይበቃል። ተረብሽና ለይት ወኺያት ቀትር ወኺያት ደቅና ዓመትና ታረዩ ናብ ኩናት ደቅና ይረይለው ኣብ ፀገምና ኣብ ሽግርና ኸይንኽእል መሽና ናብ ኩናት ናብ ሓዊ ዓለማት ይረኣያና ኮይኑ ነህዝቢ ትግራይ ምዃን ዘየና ዓለም ህዝቢ ይኸውላችሁ እንደዚህ አይነት የትግራይ እናቶች እንባ የትግራይ እናቶች ሮሮ በየቀኑ ቫይራል መሆን የተለመደ የሆነ መጥቷል። የትግራይ እናቶች በየቤታቸው በየቀኑ እንደዚህ አይነት የሰቀቀን ኑሮ ነው እያሳለፉ ያሉት። እኚህ እናት ደግሞ ከዛም ባስ ብሎ መልእክት እያስተላለፉ ነው። የዓለም ህዝብ አያየንም ወይ? እኛ ሰዎች አይደለንም ወይ? ለምንድን ነው የዓለም ህዝብ ትግራይን ዞር ብሎ ማያት? አመት ልጆቻችሁን አምጡ እየተባልን ልጆቻችን አለቁ እያሉ ነው እኚህ እናት። እና እስከ መቼ ነው እንደዚህ የሚቀጥለው? እኔ አሁን ግራ እየገባኝ ያለው ነገር እናቶች እያለቀሱ፣ እናቶች እየታሰሩ፣ ወጣቱ በገፍ እየተሰደደ፣ ወጣቱ ወደ ኤርትራም ወደ ሱዳንም ተላልፎ እየተሰጠ እስከ መቼ ነው ማለት? ምንድነው እየተጠበቀ ያለው? የትግራይ ህዝብ ጨርሶ እስኪጠፋ ነው? እባካችሁ ደግሞ ደጋፊዎች አላችኋቸው፣ አንዳንድ ደጋፊዎች እባካችሁ ለእናንተ ማስተላለፍ የምፈልገው መልእክት በተለይ ከነሱ ጋር በጥቅም ያልተሳሰራችሁ ከሆናችሁ፣ ሐሳብ ያላቸው ዓላማ ያላቸው ለትግራይ ህዝብ የቆሙ መስሏችሁ ከነሱ ጎን የተሰለፋችሁ ሰዎች ካላችሁ እባካችሁ እነዚህ ሰዎች እስቲ ምን ምክንያት አገኛችሁባቸው? የትግራይን ህዝብ ለማዳን ነው የቆሙት የሚያስብል ምን ምክንያት አገኛችሁባቸውና ነው ከነሱ ጎን የተሰለፋችሁት? እነዚህ ሰዎች አንድ ሰው ከጎናቸው ሊቆም አይገባም። ሰው እናሳጣቸው እና የሚያግዘን ኃይል እንኳን ባይኖር ራሳችንን ጣላቸው። ሰዎች የትግራይ ህዝብ እያለቀ ነው። ሰላም ለትግራይ ህዝብ፣ ይመቻችሁ። ወጣቶች ልጆቻቸውን ከውትድርና ለመከላከል እጃቸው ላይ ያለው መሳሪያ ድንጋይ ብቻ ሲሆን ድንጋይን ተጠቅመው ልጆቻቸውን ለማዳን ሲጣጣሩ ማየት እጅግ በጣም ያሳዝናል። አይኖ ይሄ ጉዳይ በጣም ሴንሲቲቭ ነው፣ እንደዚሁም ደግሞ ፖለቲካል ነው። ፖለቲካው የሆነበት ምክንያት ደግሞ ብዙ ገፊ ምክንያቶችም ለዚህ ነገር ሊሆኑ ይችላሉ። በሀገራችን እንደዚህ አይነት ነገር ማየትም እጅግ በጣም የሚያሳዝን ነው። ነገር ግን ለነዚህ እናቶች ድምፅ አለመሆን፣ ለነዚህ እናቶችም መልእክታቸውን አለማስተላለፍ እጅግ በጣም ከባድ ነው። በርካታ ሰዎች እነዚህ ቪዲዮዎች ላይ ሜንሽን እያደረጉ ይገኛሉ። ይሄ የሆነው በመቀሌ ከተማ ነው፣ 05 ሰፈር ማለት ነው። እንደምትመለከቱት እናቶች ልጆቻቸውን ከውትድርና ለማስቀረት ማለት ነው ያላቸው አቅም ድንጋይ ነው። ድንጋዩንም እየተጠቀሙ ይገኛሉ። ዛሬ እንደዚህ አይነት ቪዲዮዎች በሰፊው እየተሰራጩ ይገኛሉ። ፈጣሪ ሰላሙን ያምጣልን። የሚመለከታቸው አካላትም ለህዝባችን ሰላም ሲሉ እባካችሁ ሰላምን አምጡልን ማለት እፈልጋለሁ። عايزين نتلع على يزوق تجري ولي ارجع عايزوق على الثلاثه عايزوق عايزوق يا ترجع تلغوا تمشي اما في ميزان انا عاوز بروجرام لا يسلمون انا وشي بروجرام لا يدينا ميكفل شيء كلمه امريكا مغار كانت يزيد كان يجي ጦርነት አንፈልግም ስንል ይሄ ፖለቲካ አመለካከት ትክክል ነው ይሄ አይደለም እያልን እኮ አይደለም። በአንድ ሀገር ውስጥ የሚደረግ የወንድማማቾች እልቂት ይብቃ ይቁም እያልን ነው። ሽማግሌዎቹ ስልጣን ላይ ሊቀመጡ፣ ወጣቶቹ ዊልቸር ላይ አይቀመጡ እያልን
በቃ አንፈልግም። አየነው እኮ በጣም ከፈለጉ ልዩነቶቻቸውን የፖለቲካ ልዩነቶቻቸውን ተነጋግረው ይፍቱ። ካልቻሉ ከፈለጉ ራሳቸው ባለስልጣኖቹ ይጋጠሙ። አለበለዚያ ካሁን በኋላ ኢትዮጵያ ላይ የወንድ ልጅ ደም መፍሰስ ያለበት የተገረዘ ቀን ብቻ። ከዛ ውጪ ከግርዛት ውጪ ያለ ደም መፍሰስ ኢትዮጵያ ውስጥ ደግመን ማየት አንፈልግም። ኖ ሞር ዋር ጦርነት አንፈልግም።